Yo, how you doing? ዛሬ ለኔ ምርጥ እምላቸውን 3 የህንድ ፊልሞች ጋብዛችኋለሁ። ግን መርጁ ህንድ ፊልም እኮ ፎቅ በተረባ ብቻ ነው፣ ቁም ነገር የለውም። Shut the fuck up. ከየትኛውም የፊልም ኢንደስትሪ እንቁ የሆኑ ፊልሞች አይጠፉም። That's alright. That one there was a violation. That's alright. ህንድ ፊልም አንስቶ 3 ኢዲየትስንና ንጉሱን አለመጥቀስ በጽኑ እስራት የሚያስቀጣ ወንጀል ነው። ግን ስለ ሻሩክና ፊልሞቹ ለማውራት 5-10 ደቂቃ ስለማይበቃ በሌላ ቪዲዮ እናወራበታለን። ባጭሩ ሻሩክ ማለት የህንድ ቅርስ ነው። That's what I'm talking about. That's why he's the MVP. That's why he's the GOAT. The GOAT. 3 ኢዲየትስን ደግሞ ያላየው አለ ብዬ ስለማላስብ ሊስቱ እሱን አያካትትም። ወደ ቪዲዮ አንደኛ ሙና ባይ ኤምቢቢኤስ። ሙና ባይ ኤምቢቢኤስ 2003 ላይ ወጣ። ሰንጀይ ደትና አርሸድ ዋርሲ የሚሰሩበት የኮሜዲና ድራማ ዘውግ ያለው ከህንድ እንቁ ከሚባሉ ፊልሞች ውስጥ አንዱ ነው። ዳይሬክተር ራጅኩማር ሂራኒ መቼም አይሰትም። ፒክ አፍተር ፒክን የሚያከታትልብን ታሪኩ የሚያጠነጥነው ሙና የተባለ አንድ ዱርዬ ለቤተሰቦቹ ዶክተር ነኝ ብሎ ዋሽቷቸው እየኖረ ሳለ ድንገት አንድ ቀን ለጉብኝት ይመጡና አባቱ እውነታውን ሲያውቅ እጅግ አዝኖበትና ሀፍረት እየተሰማው ጥሎ ይሄዳል። ከዛ ሙና የአባቱን ክብር መልሶ ለማግኘት ጋንግስተርነቱን ተጠቅሞ ወደ ሜዲካል ስኩል በመግባት ትክክለኛ ዶክተር ለመሆን ሲጣጣር የሚያሳየን ፊልም ነው። ፊልሙ ኮሜዲ ነው። እመኑኝ ደግሞ በጣም ተስቃላችሁ። ግን ከዛም በላይ የአባትና ልጅን ቦንድ ጥንካሬ፣ ጓደኝነትን እና ደግሞ ከሲስተምና ህግ ከመከተል በላይ እርስ በርስ መተዛዘንና ደግነት የተሻለ ውጤት እንደሚያመጡ የሚያስተምረን ኢሞሽናል የሆነ ሙቪ ነው። ህንድ ፊልም አያስቅም ወይ ደግሞ ቁም ነገር የለውም ምናምን የምትሉ ሰዎች ይህን ፊልም እድል ስጡት። እመኑኝ ትወዱታላችሁ። ሁለተኛ ጀርሲ። ህንድ ፊልም የምታዩ ሰዎች ታውቁታላችሁ። ጀነራሊ ህንድ ፊልሞች በሁለት ይከፈላሉ። የመጀመሪያዎቹ እያሉ ፎቅ በጠረባ በማንሳትና ኮስተር በማለት ብቻ ቀበሩን ጀለሳቸው የሚያደርጉት አሉ። Oh my God, bro. Oh hell no. What? Man, what the fuck, man? Come on now, dog. Come on, man. ሃርቲክ ይሄ አይገባውም የምር። ሁለተኞቹ ደግሞ ያለ ፍላጎትህ በፍቅር እንድታመን አድርገው ልብህን ፊኛ የሚያደርጉት ናቸው። ጀርሲ ከሁለተኞቹ ይመደባል። የፍቅር ፊልም ቢሆንም ግን ኦልሶ ህልማችንን ለመከተል ወይም ለማሳካት መቼም እንዳረፈደብን እንዲሁም ደግሞ የሰው ልጅ የሚወደውን ነገር ለመከተል ምን ያህል መስዋዕትነትን እንደሚከፍል የሚያሳየን ሻሂድ ከፑር የሚሰራበት ድንቅ ፊልም ነው። ሶስተኛ ዚንድጊና ሚሌጌ ዶባራ። What? Bro, what are you talking about, man? ሃርቲክ በዚህ ዓመት ዋርቱን ሰርቶ አይነ ስውርነትም ጥቅም እንዳለው እንዲገባን አድርጓል። And I've got to say in all honesty, it's the biggest piece of dog shit. ግን ደና ስክሪፕት ሲያገኝ ለምን ከህንድ ምርጥ አክተሮች ውስጥ አንዱ እንደሆነና እኛም ለምን እንደምንወደው የሚያሳይበት ድንቅ ችሎታ አለው። ዚንደጊና ሚሌጌ ዶባራ ከነዛ ፊልሞች ውስጥ አንዱ ነው። It was perfect. ርዕሱ በአማርኛ ሲተረጎም you only live once ወይ ደግሞ አንዴ ብቻ ነው የምትኖረው ማለት ነው። 2011 ላይ ወጣ። IMDb ላይ 8.2 ሮተን ቶሜቶስ ላይ ደግሞ 89% በማግኘት ከህንድ ውስጥ ትልቅ ፕራይዝ ካገኙ ጥቂት ፊልሞች ውስጥ አንዱ ነው። ታሪኩ የሚያጠነጥነው 3 ከቢር፣ ኢምራንና አርጁን የተባሉ የልጅነት ጓደኛሞች ከከቢር ሰርግ በፊት ለቫኬሽን ወደ ስፔን ለመሄድ ወስነው በጉዟቸው ላይ ብዙ በመሃላቸው የነበሩ ቅያሜዎችንና ተሸክመው የነበሯቸውን ቁስሎች ሲፈውሱ ፍርሃታቸውን በመጋፈጥ ስለራሳቸውና ስለ ላይፍ ብዙ ነገሮችን እየተማሩ ከህይወታቸው ላይ ጠፍቶ የነበረውን ነጸብራቅ በመመለስ ላይፍን እንደ አዲስ ኢንጆይ ሲያደርጉ የምናይበት ለየት ያለ ፊልም ነው።
መጀመሪያ ያየሁት ጊዜ ብዙም አልወደድኩትም ነበር ግን ካደኩ በኋላ ተመልሼ ሳየው ነው ፊልሙ ከሪል ላይፍ ጋር ምን ያህል እንደሚገናኝ የገባኝ ሁላችንም ህይወታችን ላይ ብዙ ነገሮችን አሳልፈናል ብዙ ሰዎችን ተዋውቀናል ብዙ ጓደኞችን አፍርተናል ብዙ ማንነቶችን ጥለን መተናል እና አሁን ላይ በህይወት ሩጫ ላይ ከመጠመዳችን የተነሳ እነዛን ጥለን የመጣናቸውን ማንነቶች እንረሳቸዋለን ከዛ በሆነ አጋጣሚ የሆነ ጊዜ ላይ ጓደኛችን ከነበሩ ወይም ባለፈ ህይወታችን ከምናውቃቸው ሰዎች ጋር ተገናኝተን ስናወራ ስለራሳችን ብዙ ነገሮችን ያስታውሱናል ምክንያቱም አሁን ላይ ከነዛ ሰዎች ህይወት አራርቆ የተለየ ማንነት ይዘህ እየኖርክ ቢሆንም እነሱ የሚያውቁና የሚያስታውሱ ግን በዛ ማንነትህ ነው እና እነሱን ስታገኝ ከድሮ ማንነትህ ጋር እንደመገናኘት ነው በዛ ጊዜ ደግሞ በዛ ማንነትህ ልታደርጋቸው ፈልገህ በሆኑ ችግሮች ምክንያት ሳታደርጋቸው የቀራቸው ነገሮች ዛሬ ላይ ባለ አስተሳሰብ ስታያቸው ቀለል ብለው ይታዩዋል ችግሩ ስቲል ዘሴም ነው ችግሩ ቀለል ብሎ ሳይሆን አንተ ጠንክረህ ነው እና እነዚህ ሰዎች ስለ ድሮ ማንነትህ አዲስ ነገሮችን እንድትገነዘብና አሁን ያለህን ህይወት በአዲስ መነጽር እንድታይ ኢንስፓይሬሽን ይሆናል ምክንያቱም በተለያየ ማንነት ቢሆንም አንድ ህይወትን አንዴ ብቻ ነው የምንኖረው እና ማተር የሚያደርገው የህይወትን ሁሉንም ፓርት ኢንጆይ ማድረግ ነው ዚንደጊና ሚሌጌ ዶባራ ይህንን ያስተምረናል Thanks! Love you!